በአዋሽ 7 ታሪክ ውስጥ ስሙ የማይጠፋ አንድ ሰፈር አለ። እሱም ለገሃር ነው። ለገሃር ለከተማዋ ነዋሪዎች ጣቢያ ብቻ አልነበረም፣ ከዓለም ጋር የሚያገናኝ የንግድ በር እንጂ። ባቡሩ ከጅቡቲ ተነስቶ ምድረ በዳውን እያቋረጠ ጭሱን እያጤሰ አዋሽ ለገሃር ሲደርስ የሚሰማው ረጅም ፉጨት የሚለው ድምፅ ለከተማዋ ነዋሪዎች የሰዓት መረጃ ነበር። ባቡሩ መጣ ማለት ንግድ መጣ ማለት ነው። ባቡሩ መጣ ማለት እንግዳ መጣ ማለት ነው። በዚያን ጊዜ በለገሃር ጣቢያ አካባቢ የሚታየው ትዕይንት ለየት ያለ ነበር። ከጅቡቲ የመጡ አልባሳት፣ ሽቶዎችና የቤት ቁሳቁሶች ሲራገፉ፣ በሌላ በኩል ደግሞ የአካባቢው እናቶች በቅርጫት የያዙትን የቆሎ ፍራፍሬና ትኩስ ምግብ ለተጓዦች ለመሸጥ የሚሯሯጡበት ያ ትዕይንት የሰፈሩ የዘወትር ድምቀት ነው። ዛሬ በለገሃር ሰፈር በኩል ስታልፉ ያ የባቡር ፉጨት ላይሰማ ይችላል። ነገር ግን እነዚያ ጥንታዊ የድንጋይ ህንጻዎች፣ ዝገት የወረሳቸው የሐዲድ መስመሮችና የጣቢያው አሮጌ መጋዘኖች አሁንም በዝምታ ታሪክን ይተርካሉ። ለገሃር ለአዋሽ 7 የትላንት ኩራት ነበረች፣ የዛሬ ትዝታ፣ የሁሌም መታወቂያዋ ነው። ሰላም ሁኑልኝ። ቻው።